ዋይርለስ ማይክሮፎን ከመግዛታችሁ በፊት ማወቅ ያለባችሁ ዋይርለስ ማይክሮፎን የሚሰሩበት ሁለት መንገዶች VHF እና UHF። VHF ሃይ ፍሪኩዌንሲ ሲሆን VHF ከ30 ሜጋሄርዝ እስከ 300 ሜጋሄርዝ ያለ ፍሪኩዌንሲ ክልል ይዛል። የሞገድ ርዝመታቸው ዌቭ ሌንግዛቸው ረጅም ናቸው። ይህም ማለት በአየር ላይ ሲጓዙ ሰፊ ቦታ ይይዛሉ። አንቴናቸውን በምንመለከትበት ጊዜ VHF ማይክሮፎኖች ሪሲቨሮች ረጅም አንቴና ያስፈልጋቸዋል። በዚህ ክልል ውስጥ የተለያዩ ኤሌክትሪክ ዲቫይሶች፣ ኮምፒውተሮች፣ ፍሎረሰንት ላይቶች፣ መብራቶች የራሳቸው ሞገድ ስለሚረጩ ለድምጽ ጣልቃ ገብነት ወይም ኖይዝ ኢንተርፌረንስ በጣም ተጋላጭ ናቸው። UHF አልትራ ሃይ ፍሪኩዌንሲ ሲሆን ከ300 ሜጋሄርዝ እስከ 3 ጊጋሄርዝ ያለ ፍሪኩዌንሲ ክልል ይዛል። ይህም ለላይቭ ሳውንድ ስራ ተመራጭ ነው። የሞገዱ ርዝመት ወይም ዌቭ ሌንግዝ UHF ሞገድ አጭር ናቸው። ይህም ማለት በአየር ላይ በከፍተኛ ፍጥነት ጥቃቅን ክፍተቶችን አልፎ ለመጓዝ ይችላሉ። አንቴናቸውን በምንመለከትበት ጊዜ ሞገዱ አጭር ስለሆነ ሪሲቨሩ ላይ አጭር አንቴና አላቸው። UHF ማይክሮፎን ሰፊ ፍሪኩዌንሲ አማራጭ ስላለው ብዙ ማይክሮፎን በአንድ ላይ ያለምንም መጋጨት ለመስራት ያስችለናል። እናንተ የምትጠቀሙት ዋይርለስ ማይክሮፎን UHF ነው VHF ነው? ኮሜንት ላይ ጻፉልኝ።